መርጦ ስለመጠቀምሽ ነው። እናንተ ሴቶች የሚያደርግሽ እባክሽ ቀናሽ ቅናት ነው አይደል? እንደዚህ አትበላሽ አንቺ እንደማትሆኚ ቃል ይክ ምን አለ አንተ ነይ አሁን የምንሄድበት ቦታ አለ ነው። ምን አባቱ ያደርጋታል? ወጉን እንኳን ወግ ማረጉን ያሳየሁት እኔ ነኝ። ምን እያደረክ ነው ደግሞ? ተመልሰሽ መጥተሽ ድጋሚ ሆቴል በጠብጭ ነው እንዴ? ማን አለበት ብላችሁ እንደ ፌንጣ ስትዘጊ ነበር። አንቺም ሴቶች የሚጣፍጣቸው ባለትዳር ወንድ ነው። ባለትዳር ሰላም ሰላም ያለም ኢቱ ቤተሰቦቼ እንደምን አላችሁ? እንዴት ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ አለሁላችሁ። እንግዲህ እስቲ እንግዲህ ውዷ እህቴ ደግሞ ቀጥራኛለች። ዛሬ የምትለኝን አብረን የምንሰማው ይሆናል። እየመጣች ነው፣ ደርሳለች ማለት ነው። እሺ ያው ደርሳለች። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁ ይመስገን ለፈጣሪ። እሺ ደህና ነሽ? እንዴት ነሽ ውዷ እህቴ? እኔ ምን ደህና ነኝ። ሁሌ እኮ እንደታመምኩ ሰላም እንዳጣሁ ነው። ገባሽ? ለምንድን ነው ዛሬ ጠራሽኝ? በቃ ብዙ ነገር ልነግርሽ ነው። ምን በቃ ያልቅበትንም ጠርቼዋለሁ። አንቺን ብቻ አይደለም እንደፈራሽው በቃ አንድ ቀን ጥሎሽ ይሄዳል እንዳልሽኝ ጥሎኝ ይሄዳል እህቴ። ስለዚህ እኔ ነኝ ማዋጣሽ ተይ ቃል እንዳልሽኝ ቤት ውስጥ ቁጭ አድርጎ ጥሎኝ ሄደ። ግን አንቺ እናት ወድ ስለሆንሽ ስለማጨክኝ መጣሽ። እኔ በጣም የከፋኝ በቃ ጭንቅላቴ ራሱ ምን እያሰበ እንደሆነ ማወቅ አልቻልኩም። በቃ እያበርኩ ነው። በደል በዝቶብኛል። እሱንም ጠርቼዋለሁ። እሱ ምን ይሰራልኛል? በቃ ዛሬ ማውራት አለብን። የመጨረሻ በቃ መረረኝ። በቃ አሁን ከጥሜ በላይ ነው። ሰውን እየለመድኩ ደግሞ ማጣት አልፈልግም። ገባሽ? ሰውን እየለመድኩ ማጣት ለምን? እኔ ምን አረኳችሁ? እኔ ምን አረኩት? እኔ ምን በደልኩት? እኔ እኮ ምን አላረኩትም። በቃ እኔ አላቅም ምን እንዳያንቺ ላይ አባ ጨጓሬ መስለኝ ለማቆራረጥ መሰለኝ። በቃ እንዳታግጂኝ ከጎኔ በቃ ሰፖርት እንዳታረጊ በሐሳብ በምክር እንኳን ማለት ነው። ገባሽ? እኔስ ምን ልሁን ታዲያ? እኔ ደግሞ በቃ አእምሮዬ ሰላም ፈጠረ። በቃ ሰላም አጣው። ለምን ለእህቴ ጥሩ ነገርን እየተመኘው እንዴት መጥፎ ነገር በእኔ ምክንያት እንዴት ትዳሩ አይበጥበጥ? እንዴት ህይወቱ አይበላሽ? እንዴ ሰው በእህቱ ትዳሩ ቤቱ ህይወቱ ይበላሻል? በቃ ከጥሜ በላይ ሆኖብኛል። አሁን ዛሬ መጨረሻ ነው የማናገረው። የመጨረሻዬ ነው። ገባሽ? ነገሮች ሁሉ ከጥሜ በላይ ሆነዋል። እኔ ሳላዝንሽም በመሀል ቤት እኮ ተወቀጥኩ። እንኳን ኧረ እኔ ምንም ችግር የለም። እኔ ጥሪው አዋርቼው እኔ እወጣላችኋለሁ። ለምን ያንቺ ህይወት ይበላሻል? እንደገና ደግሞ ለምን ስትናደጃለሽ በእኔ የተነሳ? በቃ ትዳርሽን ኑሮሽን ኑሪ፣ ህይወትሽን ኑሪ። እኔ አወጣላችኋለሁ። ምንም ችግር የለም። በእኔ እንዳትጨናነቂ። እንደዚህ አትበያልዬ። ለምንድን ነው የምትወጪው? እኔ አንቺን አጥቼ ማጣት አልፈልግም። ገባሽ? አይ መሮኛል እንዴ ከኔ በላይ መርሽም እኮ እኔ ነኝ የመረረኝ የከፋኝ። ምክንያቱም በመሀል ቤት ምክንያቱም ከባድ ነው። እኔ ነኝ እኮ የተወቀጥኩት በመሀል ቤት። ገባሽ? ይከብዳል፣ በጣም ይከብዳል። እና ማለት ነው ከኔ በላይ የሚመራው ሰው የለም። ገባሽ አሊ? እኔ ነኝ ሊመራኝ በመሀል ቤት የተቀጠቀጥኩት። በመሀል ቤት የሚረዳኝ አጣሁት እኔ ብቻ ነኝ። ገባሽ? አንቺ ኑሮሽን ኑሪ። በቃ ስለዚህ አንቺ ትዬ ደግሞ እኔ መኖር አልችልም። ና ብዬዋለሁ። እግዚአብሔር ይመስገን። እንዴት ነሽ? እንዴት ነሽ? ከዚህ ፊት እንተዋወቃለን። ለምንድን ነው ሰላም መልሽ አልልሽም? ደግሞ ተመልሰሽ መጥተሽ ድጋሚ ሆቴል በጠብጭ ነው እንዴ? ከመጣሽ ደግሞ አንቺ ምን ማለት ነው? ረሳሽ ምን እያደረገ ነው ልጁ? ምን እያደረክ ነው? ምን እያደረገ ነው? እኔ ምንሽ ጠራሁት ያልሽኝ ሚስቱን ሊያስተዋውቅሽ ነው? ታጫውችኝ ነው። ይቅርታ ካንቺ ጋር እንጂ የማንተዋወቀው ከሷ ጋር እንተዋወቃለን። ከዚህ በፊት አምሳኝ እንደሄደች አታውቂም አልዬ? ከአሁን በፊት አይቻታለሁ። ታዲያ ጠርቼዋለሁ ያልሽኝ ሚስቱን ሊያስተዋውቅሽ ነው? ምን አውቃለሁ ታዲያ? ይሄን ጉዳ
እንደኔ እኔም እኮ እንዳንቺ እየደነገጥኩ ነው። አይሽ ጥሎሽ የሄደው ለዚህ ነው። አይሽ በቃ ይኸው ይለይልሽ። በቃ አንተ ማን አለ በለሽ እንደ ፌንጣ ስትዘጊ ነበር። እኔ ግን ሰው አለኝ። አንቺማ እኔን እየጎዳሽ ነበር። ለእጪ ምንም ነገር አያመጣም እያለች በላይ ላይ ስጨፍር ስፈነጥዝ ነበር። ግን እኔ እግዚአብሔር ይመስገን ዞሮ እኔ እኮ አውቅ ነበረ ወደ ተመልሼ እንደመጣ አውቅ ነበረ። አንቺ ግን ምን ገጥሞሽ ነው? የሰው ህይወት ማመስ ደስ ይልሻል? አይደለም እኔ ዞሮ አንቺ ጋር መጣም አልመጣም እኔ ጋር ተመልሶ እንደመጣ አውቅ ነበረ። ምን አንቺ ዘብራሽ ተንባይልሽ የምታይ አይደለም። አንዳንድ እንደዚህ አትበይ። ሰው የምትወጂው ሰው የፈለገውን ነገር እንዲያደርግ ትፈቅጂለታለሽ። እኔ ደግሞ ስለምወደው የምፈልገውን ነገር አድርጎ የፈለገውን እሱ የሚያስደስተውን ነበር መርጠው አሁን ወደ እኔ ተመልሶ መጥቷል። ዋው ደስተኛ ነኝ። አንቺ ሴት አይደለሽም እንዴ? የቀልባል እንደሆነ ያውቅሽ የምትደረግ እንዴ? መጀመሪያ እኮ እኔ ነበረ እኔን መርጦ እየመጣ ነው። መጀመሪያ የነበረ አትበይ አይደለም አትሽለጥለጡ። እናንተ ሴት ለምንድን ነው ባለትዳር ወንድ የሚጣፍጣችሁ? እዚህ ጋር ከሆነ ጭቅጭቅ ያስፈልጋል። ኧረ አንቺ ሰከን በይ እባክሽ። ባለትዳር ወንድ የሚጣፍጣችሁ ሰከን በይ። ምንድን ነው የምታወሪው? ባለትዳር ወይ አሁን ዘመጣ እኛ ማስተዋወቅ ምን እንደምን ያስፈልጋል? በቃ እኔም የራሴ አለኝ። እናንተማ ማን አላችሁ ማን አለበት ብላችሁ እንደ ፌንጣ ስትዘጊ ነበር። አንቺም እኔ ግን እግዚአብሔር ይመስገን ያው አለችኝ እሷ። ለምንድን ነው እናንተ ባለትዳር ወንድ ግን ባለትዳር አይነጋ መስሏት ስማ የሚጣፍጣችሁ? እሱ እንደምን አይነጋ መስሏት አላናግርም። ለምን እሱ ቆራኝ ወርቀ ይመጣ እንትን አለችው ይባላል ተረቱን ምን ጨርሽ ውስጥ አይነጋም አልገጠምም እኮ አይ እሰራ አልገጠምሽም። ዝም በይ ወርዴ አንድ ነገር ልንገርሽ እንዳትናደጂ። ምንም ቀንተው ነው እኮ ቅናት ነው። ስሚ ትሰሚኛለሽ? አንድ ብለሽ እንዳትናደጂ። መልሱን እኛም እናሳየዋለን። አላወቁ አለቁ አሉ። አንተ ነህ ደግሞ ጭራሽ ስትጠራ ሚስትህን ይዘህ የምትመጣው። አንቺ ብዙ የማታውቂው ነገር አለ። አንቺ አታውቂም። ያው እሷ ጋር ነው ያለው ችግሩ። ለያለሽ ለያለሽ ወይ በቃ ለያለሽ በቃ በቃ አሁን ተስፋ ቁረጪ ብዬሽ ነበር እኮ። አንቺማ እኔ ውስጤን ጎርተሽ ነበር። አየሽ ለይሄ እኮ እንደማይሆንሽ አውቃለሁ። ወላዋይ ቀጣፊ ውሸታም እንደሆነ ታውቂያለሽ አይደል? ጭራሽ ደግሞ ስትጠሪው ለማለት በቃ ይኸውልሽ እንደ እንትን ስትለኝ ነበር እኮ ፋታ አልሰጠችኝ። በቃ ጥርግ በይ። ከአሁን በኋላ አጠገቤ እንዳትደርሽ ሰማሽ? በቃ ዘመን ነይ ቁጭ በይና እናውራ። የመጨረሻውን ይንገርሽ። ለምን እንደሚነግረኝ ነይ ቁጭ በይ። እንነጋገረው ነገር አለ። መሳሳብ እኮ ነው የቀራችሁ። ልትላላፍ እና ምን አስቀናሻለሁ? መሳስሎማ ነው የመጡት። ታዲያ ምን ይሰራል? መብታችን እኮ ነው መብታችን ነው። ምን አሁን እንዳሳለፍን ታውቂያለሽ አይደል? አንቺ ነይ ቁጭ በይ። ነይ ቁጭ በይ። ሻይ አልቀመጥም። ከዚህ ከትንሽ ሰው ጋር እኔ አልቀመጥም። ገባሽ? አሳነሽኝ። አንቺም ያነሽ ሰው አስተሳሰብ ትንሽ ናት። በቃ አስተሳሰብ ትንሽ እየተንቀላና በቃ ልንገርህ፣ ይኸውልሽ ትንሽዬ ናት። ስማ ደግሞ ከአንተ የእሷ ቢሶ አይ አይደለም በመነጋገር እሷ ምንም ማለት ለምንድን ነው የመጣው? እሷ ምንም አላደረገችም አትበይ አልዬ። አይደለም ነኝ ገርሽ ይኸውልሽ ፍቅር ምን ሴቶች መሰለሽ የሚጣፍጣቸው ባለትዳር ወንድ ነው። ትዳር የሌለውን አያሳድጉም። ይኸውልሽ ምን መሰለሽ ፍቅር ለማመስ ባለትዳር ወንድ ይጣፍጠናል። ይሆን አታውቂም። ሰው እኮ የቃሉ ነገር ሲያነሳ አይወድም። አዎ አንድ ነገር እሺ ባይሆን አታናጂ። ይኸውልሽ ቁም ስቃይ ስታሳየኝ ነበር። ቁም ስቃይ ስታሳየኝ ነበር። እኔ አንቺ እንዳለሽኝ ላሳያን ነው። እኔም ሰው ከጎኔ እንዳለ ላሳያን ነው። እኔ ትዕግስቱም የለኝ። ኦኬ ይኸውልሽ ሰው የለውም ብለህ ቁም ስቃይን ስታሳየኝ ነበር። ይኸውልሽ ስሚ እህቴ፣ ሰው ለሰው አይደለም መድኃኒቱ ገባ። በቃ ሰው ለሰው አይደለም። ስሚኝ አንተ የማይጥለው እግዚአብሔር ይበልጣል። እሺ ሄዱ በቃ አሁን እሺ ነይ አንተ ነይ አሁን የምንሄድበት ቦታ አለ። ነይ እሺ ስማ አታውቅም እንዴ? ልክስክስ ስማ አታውቅም አንተ ቡከን ይኸው አለቅላቂ ባለጌ። አየሽ እህቴ አይሆንሽም ብዬሽ ዛሬ ደግሞ ጠርተሽ እኔን ማሳረርሽ። ገባሽ? ይሄ ነው በቃ የሰው ልጅ ህይወት ይሄ ነው።
እና ምን ማድረግ ነው ያለብኝ አሁን? ንገሪኝ። እውነት እየተቃጠልኩ ነው። አንቺም እንደሱ መያዝ አንቺ ካልፈለግሽ እኔ አመጣልሻለሁ። ሹን አመጣልሻለሁ። ተመጣጣለሽ እንደማውቀው ሰው ሆነልኝ የለም። እሺ አመጣልሻለሁ። እኔ ትሽዳና እኔ አልፈልግም። ከማላውቀው ሰው ጋር ልሽለጠልጥም አልፈልግም። አሳይሻለሁ። የምወደውን ሰው የምፈልገውን ሰው ጸባዩን የማውቀው ጸባይን የሚያቀኝ የምወደው ሰው የተግባባው ነው የሚሻለኝ። ገባሽ? እንግዲያው ተሰቃያ ምን ልትወኝ ነው ያማረሽ? ትሰቃይ ነው የፈለግሽው? ምን ለማውን ነው የፈለግሽው? አለሱ አትፈልጊም? ሌላ ሰው ነው ትፈልጊያለሽ? አትጎጂ ነው ያልኩሽ። እንኳን ይሄ ሌላም አንድ ሺህ አመጣቸዋለሁ። እኔ በሻጣው አልኩሽ አሉ እኮ። ለማንኛውም ስሚ፣ ለማንኛውም የልጅቷ ስልክ አለኝ፣ ደውዬ አወራታለሁ። እንዳትቃጠይ ስታወሪ ግን እኔ እመጣለሁ አለምዬ። እንደው ደረሽ እንዳትኝ። እኔ በጣም ሁሉ ምላነኝ መጣኝ። ትግስት የለኝም። ካሁን በፊት መጣ አምሳኝ እኮ ነው የሄደችው። አይቻለሁ። አምሳኝ እኮ ስለኝ አንቺ አልተዋትም ማለት ነው። አልተዋት እየተገናኙማ ነው። ለምን አባቱ ያደርጋታል? ወጉን እንኳን ወግ ማረጉን ያሳየሁት እኔ ነኝ። እሺ ነይ እንዴት? እሺ ሌላው ምን መጠቀም አልፈልግም። እኔ ምንም አይደለም። እሺ እኔ ቤተሰቦቼን ሰላም ልበላቸው። እሺ የዓለምዬ ዩቲዩብ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። በዓለም በውጭም በሀገር ውስጥም ያላችሁ እወዳችኋለሁ።